አንተ ደላላ የት ነህ? ከቤት ነኝ። አዎ መጥቷል። በጣም ጥሩ። እሺ ሁሉም ነገር ናፍቆኛል። ፀሐዩ ናፍቆኛል። ሰው ናፍቆኛል። እባክህን አናድነኝ እባክህን። ማይታወቅ ሰው ነው ገድለው የቀበሩት። በሰገን ቦታ ላይ ሌላ ሰው ነው ገድለው የቀበሩት። ትልቅ ሰው። ኧረ እባክህ እንዲህ ቆይ፣ ምን አይነት ጭካኔ ነው? አዎ እሱ የፖሊሶች ጉዳይ ነው። ግን ሰገን አልሞተችም። ዋናው ነገር ሰገን አልተቀበረችም። ሰገን አክሊሉ ጋር ናት። እሱ ነው አፍኖ ያስቀመጣት፣ አግዶ ያስቀመጣት አክሊሉ ነው። አዎ እሱ ጋር የተቀመጠችው፣ እሱ ጋር ነው ያለችው። እና እየመጣ ነው እንደ መድብል። እና ይህንን ጉድ አውቄ ነው ቤቴ የምቀመጠው። ሞገስ፣ ይህንን ሰምቼ አረፌ የምቀመጥ ይመስልሃል? እየመጣው ነው። አክሊሉ ቤት መግዛቱን ትችዋለሁ። ምን ማለት ነው መግዛቱን ትችዋለሁ ማለት? አትቆጣኝ እንዴ! ቤቱን አለመግዛት እኮ መብቴ ነው። ትሰማኛለህ? እንዴት ነው የማልቆጣው? ሁሉንም ነገር ከጨረስን በኋላ በመጨረሻው ሰዓት አልገዛም ማለት ምን ማለት ነው? በአንተ የተነሳ ስንት ገዢ መልሻለሁኝ። እንግዲህ ምንም ማድረግ አልችልም። ቤት ካርታውን ሳስፈትሸው ደስ የማይል ነገር ስላለ ይቅርብኝ። ምን ሆኖ ደስ ያላለ? መልኩ ነው? ምን ሆነ ካርታው? ይኸውልህ ህግ ያለበት ሀገር ላይ ነን። ቆይ ስማኝ፣ ካርታው ምን ሆነ? ምንድን ያገኘበት ችግር? ራሴው የሰራሁት ቤት ነው ነበር ያልከኝ? አዎ የራሴ ቤት፣ ላቤን ጠብ አድርጌ የሰራሁት ቤት። ይቅርታ እንግዲህ ሁሉንም ነገር መናገር የለብኝም። እሱ እኮ ሞቶ ሊሆን ይችላል። ምን ሆኖ ይሞታል? ይመጣል። ሰው ገድሎት ሊሆን ይችላል። በአደጋ ሞቶ ሊሆን ይችላል። ስለዚህ እሱን እርሺውና ሌላ ህይወት ጀምሪ። ያን ጊዜ ደግሞ እኔ ማገባለሁ። ሸጋውን የሚገለው ጠላት የለው፣ ከማንም ንክኪ አይደለም። በህይወቱ ግን አንድ የሚጠላው ልጅ አለው፣ እሱም አንተ ነህ። መድብልን በስተመጨረሻ ሰገንን አስመልጧታል። አክሊልም የሚይዘውና የሚጨብጠው ነገር አጥቷል። ምንም እንኳን መርዞ መድብልን አሳልፎ በመስጠት ወደ ሞገስ ቤት እንደገባና አሁን ከኔ ራስ እንድትወርድ እፈልጋለሁ፣ ነገር ግን መድብል ወደ ሞገስ ቤት ገብቶላል በማለት ነበረ ለአክሊል የደወለው። አክሊልም ታዲያ ወንድና ቆፍጣና ሰው በጣም ደስ ይለኛል፣ ከሱ ጋር መዋደቅና እንዲሁም ደግሞ አንቺን ለማዳን ወደዚህ እንደሚመጣ እርግጠኛ ስለሆንኩኝ አንቺን ገድዬ አስከሬኑን አቀብሏለሁ ወይም ደግሞ እሱን እገለዋለሁ በማለት ለሰገን እየነገራት ነበረ። ሰገንም እኔ አንተን ቢያደርገኝ ኑሮ የመጀመሪያዬ በህይወት እንዳለው አውቋል። እናም ደግሞ እኔን መጥቶ ያደነኛል። ነገር ግን አንተ ከዚህ ብታመልጥና ከዚህ ብትሸሽ ይሻላል ብትለውም ነገር ግን ፊት ለፊት ሊዋደቀው እንደሚችልና እሷንም አስከሬኑን ሊያስረክበው እንደሚችል ነበረ ሲናገር የነበረው። እናም መርዞን በመጠቀም መድብል ወደዛ እንዲመጣ በማድረግ ታዲያ በድብቅም እንዲነግረው አድርጎ ነበረ። መርዞም በመጨረሻ እንግዲህ መድብልን አሳልፎ ሰጥቶታል። ታዲያ አክሊልም ከራሱ ላይ እንዲወርድለትና እንዲሁም ደግሞ መድብል ወደ ሞገስ ቤት እንደገባ መድብልና ሞገስ እንደሚተዋወቁም ጭምር ነበረ የተናገረው። በዚህ ሰዓት ታዲያ መድብል መጀመሪያውኑ መርዞ አሳልፎ ሊሰጠው እንደሚችልና መርዞ በገንዘብ ሊገዛ እንደሚችል እንዲሁም ደግሞ ቦቅቧቃ እንደሆነ ሁሉንም ነገር ጥንቅቅ አድርጎ ያውቃል። ለዛም ነበረ እንግዲህ ለመርዞ ወደ እሱ እየመጣው ነው። እናም ደግሞ መፍራት የለብም ይኸውልህ አክሊልን በጭራሽ ልትፈራው አይገባም። ስለዚህ እኔን ለመያዝ ደግሞ አሁን ላንተን መጠቀም ያደርጋል እና ምን እየመጣው ስለሆነ ምንም አይነት ፍርሃት ሊኖርህ አይገባም በማለት እንግዲህ ለመርዞ ነግሮት ነበረ። አሁን ደግሞ በጣም ደስ የሚለው ነገር አክሊል ከባድ አጣብቂኝ ውስጥ እየገባ ነው የሚገኘው። ምክንያቱም የሰገን መቃብር እንግዲህ መድብል አስቆፍሮት እንደነበረ ታስታውሳላችሁ። ታዲያ ሲቆፈር ደግሞ የወንድ መቃብርና እንዲሁም ደግሞ የወንድ አጽም ትልቅ ሰውም እንደሆነ ነው በሰዓቱ የተገኘው። አሁን ላይ ደግሞ ቴቴ እያለች ያለችው አባትህ ከጠፋ 10 ዓመታት ሆኖታል። እናም ደግሞ በጣም ጥላው እንደነበረ አውቃለሁ በማለት እንግዲህ ስትነግረው ታዲያ አባቱ ሞቶ ሊሆን እንደሚችልና ሰው ገሎት ሊሆን እንደሚችልም ነው እንግዲህ በሰዓቱ ሲናገር የነበረው። አክሊል ለአባቱ የማይመለስ አውሬና ጨካኝ እንደሆነ በዚህ ያረጋግጠናል። አሁን ላይ ደግሞ ፖሊሶች ይህን አጽም ይዘው ወደ አክሊል ለመምጣትና እንዲሁም ደግሞ አጽሙ የት እንደሆነና የማን እንደሆነ ለማረጋገጥም ምርመራቸውን ጀምረዋል። በሌላ በኩል እንግዲህ አክሊል ቤቱን ለመሸጥ ጫፍ ላይ ደርሶ እንደነበረና ቤቱ የሱ እንዳልሆነ እንዲሁም ደግሞ
ካርታው ችግር እንዳለበት ገዥው አፍርሶ አክሊልን ሲያጨልለው ተመልክተን ነበረ። አሁን ላይ ታዲያ ሞገስ ደግሞ እያለ ያለው እኔ ካብ ለካብ የሚሄድ እባብ ነኝ፣ እንዲሁም ደግሞ መድብል ፊት ለፊት የሚጋፈጥ አንበሳ ነው፣ አንበሳው ሊበላው እያሰፈሰፈ ነው። አሁን ላይ መድብል ፍቅረኛው በህይወት እንዳለችና እንዲሁም ደግሞ ጭራሽ በአክሊል እጅ መሆኗ ደግሞ ይህ ነገር ከዚህ በኋላ መድብል አርፎ አይቀመጥም። እናም ደግሞ ለማረጋጋትና ለማስቆም እሞክራለሁ እያለ ቢሆንም መድብልም መረጋጋት እንደማይችልና ፊት ለፊት ሊጋፈጠው እንደሚችል እንዲሁም ደግሞ ሰገንን ሳያይ ማደር እንደማይችልም ጭምር ነበረ በሰዓቱ ሲናገር የነበረው። አሁን ላይ ታዲያ የተገኘው አጽም የአክሊል አባት ሊሆን ይችላል ብላችሁ ካሰባችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ሰገን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች የቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ አክሊልም ከባድ አጣብቂኝ ውስጥ እየገባ አሁን ላይ ያልቆለታል። ምክንያቱም የአጽም እንግዲህ የአባቱ ሊሆን እንደሚችልና እናትየዋ ቴቴ እያለች ያለችው አባተ ከጠፋ 10 ዓመታት ሆኖታል በማለት እንግዲህ የተቀበረው መቃብር ደግሞ ከ10 ዓመት በላይ እንደሆነው መርማሪዎችና እንዲሁም ደግሞ አሁን ላይ የወንድ እንደሆነ ጭራሽ ደግሞ የሰገን መቃብር ነው ብሎ መድብልን አሳምኖት እንዲሁም ደግሞ እስር ቤት እንዲያሳልፍ ያልሞተ ሰው ሞተ ብሎ እንግዲህ ቤት ውስጥ አፍኖ ማስቀመጡ ይህ ደግሞ ምን አይነት ቅጣት ሊከተለው እንደሚችልም በጣም የከፋ እንደሆነ ሲናገር ነበረ። እናም ፖሊሶችም ምርመራቸውን የጀመሩ ቢሆንም ነገር ግን መድብል አክሊል እንግዲህ ሰገንን እንዳገታትና በቤት ውስጥም ማስቀምጦ እያሰቃያት እንደሆነ ለፖሊሶች መናገር አልፈለገም። ምክንያቱም ደግሞ ሰገን የምትጠባበቀው እኔን ነው፣ እኔ እንደማዋጥናትና እኔን ለዋጣት እንደምችል እርግጠኛ ሆና እየተጠባበቀች እስከሆነ ድረስ እኔ ሰገንን ማስመለጥ አለብኝ፣ ፖሊስ በሁኔታው እንዲገባ አልፈልግም ነው እያለ ያለው። ታዲያ ሰገንም አሁን ላይ እያሰቃያት ቢሆንም ነገር ግን ማምለጥ ይኖርባል። ምክንያቱም የመጀመሪያዊ በህይወት እንዳለው አሁን ላይ ያረጋግጧል። እናም ደግሞ ከዚህ ያወጣኛል በማለት እየነገረችው ቢሆንም ወንድና ቆፍጣና ሰው በጣም ደስ ይለኛል፣ በእርግጥም ደግሞ መቶ ሊያድንሽ እንደሚችልና እንደሚፈልግም አውቃለሁ፣ እኔም ደግሞ እንዲመጣ ፈልጋለሁ በማለት አሁን ላይ ታዲያ ሉላን ተጠቅሞ ሉላ እናትየዋ ጋር ስታወራ እንግዲህ ለእናትየዋ ለቴቴ እንግዲህ ሰገን የት እንዳለች እና እንዲሁም ደግሞ ቦታውን እያንዳንዱን ነገር በመናገር ታዲያ አሁን ላይ ደግሞ ሉላ ሂዳ ለሞገስ እንድትናገርና ሞገስም ቦታውን እንዲያውቅና እንዲሁም ደግሞ ማን ይህን ነገር እያደረገበት እንዳለና እንዲሁም ደግሞ ፍቅረኛ የመጀመሪያ ብላ የምትጠራው ሰው ማን እንደሆነ አለማወቁ ከምንም በላይ እያንገበገበው ነው የሚገኘው አክሊልን። በዛ በላይ ደግሞ የውጭ የሚረዳው ሰው ማን ነው የሚለውን ነገር እርግጠኛ መሆን ስለፈለገ እቴቴ ሰው ፈልጋለሁ፣ እናም ደግሞ ሰው እንድታመጣልኝ እፈልጋለሁ፣ አንተ በጣም አውሬና ጨካኝ ልጅ እንደሆን ካውቃለሁ፣ እናም ደግሞ እኔ ሰው ጋር መኖርና ሰው ትንፋሽ ይናፍቀኛል በማለት እንግዲህ ስትነግረው ታዲያ ምንድን ያደረገው ሉላን አምጥቶ ሉላ ከእናትየዋ ጋር እንድታወራና እንዲሁም ደግሞ እያንዳንዱን ሚስጥር ሂዳ ለሞገስ እንድትነግረው ሞገስም ነገሮቹን እንደሚያውቅና እንዲሁም ደግሞ አብሮ እጁ እንዳለበት እንግዲህ ጥርጣሬ እንዳለውም ተረድቷል። እዛም ነበረ ቴቴና ሉላ እንዲቀራረቡና ሚስጥር እንዲያወሩ እንዲሁም ደግሞ ለቴቴ ሰገን ያለችበትን ቦታ በመናገር መድብል ወደዛ ሂዶ ሊያድናት ሲሞክር እንግዲህ መድብልን የሆነ ነገር ለማድረግ ካልሆነ ደግሞ ሰገንን ገሎ አስከሬኗንም ሊያስረክበው እንደሆነ ነው እንግዲህ ለሰገን ለራሷ ሲነግራት የነበረ። ነገር ግን ሰገን የመጀመሪያ በህይወት እንዳለው ስላወቀ እንዴትም አድርጎ ያድነኛል በማለት ቶሎ አድነኝ እባክህ፣ የመኖር ጉጉቴ በጣም ጨምሯል፣ እናም ደግሞ ስካይ በጣም ናፍቀኛል፣ ጨረቃዋ እንዲሁም ደግሞ ፀሐይዋን ማየት ራሱ በጣም ናፍቆኛል በማለት ስቅስቅ ብላ እያለቀሰች ነው የምትገኘው። በእርግጥም አሁን ላይ እንግዲህ መድብል ለፖሊሶች መናገር አልፈለገም። ራሱ ብቻውን ሊያድናትና እንዲሁም ደግሞ አክሊል ምንም ሳያደርጋት መድረስ አለብኝ ብሎ እንግዲህ ቆራጥ ውሳኔና ወስኗል። እንግዲህ ወደ ሞገስ ቤት ሲመጣ መርዙ አሳልፎ ሊሰጠው እንደሚችል እና አክሊልም ተከታትሎ ሊያገኘው እንደሚችል እኮ እርግጠኛ ሆኖ ያውቃል። ነገር ግን ፊት ለፊት ለመጋፈጥ ነበረ መድብል ወደዛ የመጣው። አሁን ላይ ደግሞ ሞገስ እንግዲህ ታሪክ ሰርቷል። ምክንያቱም ቤቱን ሙሉ በሙሉ መሸጥ እንዳይችል እና አክሊል ጭንቅላቱ እንዲዞር እንዲሁም ደግሞ አይምሮውን መቆጣጠር ስራ እየሰራ ነው የሚገኘው። አሁን ላይ ታዲያ ሊገዛው የመጣው እንዲሁም ደግሞ ቀብድ የከፈለው ሰው ቤቱን መግዛት እንደማይፈልግና ካርታው ችግር እንዳለበት
እንዲሁም ደግሞ አጭበርባሪም ጭምር እንደሆነ እንግዲህ ለአክሊል ነግሮታል። አክሊል በዚህ ሰዓት የሚይዘውና የሚጨብጠው ነገር አቷል። ለምን ቤቱን እንዳፋረሰበትና ካርታው ምን አይነት ችግር እንዳለበት ሂደ መዘጋጃ መጠየቅ ትችላለህ፣ ነገር ግን አንተ የሰጠውህን ቀብድ እንድትመልስልኝ እፈልጋለሁ ቢለውም ነገር ግን አክሊል ደግሞ የሚፈልገውን ነገር እስኪያገኝ ነበረ ተለሳልቶ ጥሩ ሰው ሆኖ እንድትገዛው ፈልጋለሁ፣ ቤቱ በጣም የሚገኝ ቤት አይደለም፣ እንዲሁም ደግሞ ለአንተ ስል ብዙ ነገር ሆንላለሁ እያለ ቤቱ እስኪሸጥና ቤቱን አሽበል ብሎ እንግዲህ ለመሸጥ ነበረ ሲሞክር የነበረው። ነገር ግን በዚህ ራሱ የአጭበርባሪ ወንጀለኛ ተብሎ የሚከሰስበት ሰዓትና ጊዜው እየደረሰ ነው። በዛ ላይ ደግሞ ሞገስ እያለ ያለው ቤቱን ለመሸጥ በሚሞክርበት ሰዓት ምን ያህል ሲጨልልና ሲያብድ ማየት እኔ በጣም ጓጉቼ እጠብቃለሁ በማለት አሁን ላይ ያሰበውና ያቀደው ነገር በሚገርም ሁኔታ እየሄደለት ነው። ቴቴ በበኩሉ አክሊልን እያስጨነቀሽ ነው። ለምን አታገባም? ለምን ሰው አትሆንም? ለምንስ ነው ሰው ማትወደው? ሰው ሳንተን ለምን አይወድህም? የሚለው ነገር ትልቅ ጥያቄ ሆኖባታል። ከልጅነቱ ጀምሮ ብቻውን እንደ አውሬና እንደ ጨካኝ ሆኖ እንዳደገ እንዲሁም ደግሞ የገዛ አባቱን ራሱ እየጠላውና አምርሮ ማየት እንደማይፈልግ እንግዲህ አረጋግጣ እዛ ጋር ስትናገር ነበረ። ታዲያ አክሊልም አንቺ ወጣት ነሽ፣ እናም ደግሞ የራስሽን ህይወት ኑሪ፣ ከዚህ ውጭና በቃ አንቺ መኖር የምትፈልጊውን ህይወት ዘና አድርጌ አኖርሻለሁ፣ ማግባትም አለብሽ በማለት እናቱን እየተናገረ መጨረሻ ላይ ደግሞ እኔም ራሱ አገባለሁ እያላት ነበረ። ነገር ግን አባትህን እጠብቀዋለሁ፣ አባትህ ከጠፋና ከወጣ 10 ዓመታት ሆኖታል፣ እናም ደግሞ ይመጣል በምትልበት ሰዓት አክሊል ግን እያለ ያለው አባቴ አይመጣም፣ እናም ደግሞ ሞቶ ሊሆን ይችላል፣ ሰውም ገሎት ሊሆን ይችላል፣ ወይም ደግሞ በአደጋ ምክንያት ነው እያለ ያለው። ታዲያ አክሊል አባቱን ገሎ እንግዲህ ከሰገን መቃብር ላይ ቀብሮት ባይሆን ኑሮ አባቱ ሰው እንደገደለውና አባቱ ሞቶ ሊመጣ እንደማይችል አረጋግጦ እዛ ጋር ለቴቴ እየነገራት ነበረ። በዛ ላይ ደግሞ የሚገርማቸው ነገር እንግዲህ መቃብሩ ሲቆፈር የተገኘው የወንድ መሆኑ ብቻ ሳይሆን የትልቅ አዛውንት ሰውም እንደሆነ ነው እዛ ጋር የተረጋገጠው። ታዲያ ነገሮች አሁን ላይ እያንዳንዱ ነገር አክሊል እጁን በካቴና ታስሮ ወደ እስር ቤት የሚገባበት ሰዓትና ጊዜ እየደረሰ ነው። ነገር ግን በዚህ አጋጣሚ ሰገን ምንም መሆን የለባትም። ሰገንን እንዴትም አድርጎ መድብል ከዛ ማውጣት አለበት። በእርግጥ አሁን ላይ አክሊል ምንድን ነው እያደረገ ያለው? ወደ ሞገስ ቤት እንደገባ መድብል አውቋል። እናም ደግሞ ፊት ለፊት ሄዶ እዛ ጋር ልጋፈጠውና እሱ ጋር አብረን መዋደቅ ይኖርብናል። ምክንያቱም እኔ ጀግና በጣም እወዳለሁ፣ ፈሪ ሰው አልወድም፣ ፊት ለፊት የሚጋፈጠኝና የምፈራው ሰው በጣም እፈልጋለሁ በማለት ለሰገን እየነገራት ነበረ። ሰገንም የመድብልን ጀግንነትና ቆራጥነት እንዲሁም ደግሞ ለሚፈልገውና ላመነበት ነገር ወደኋላ ማለት እንደማይችልና ምን አይነት ጀግና እንደሆነ በፍጹም የገባ አይመስለኝም። እኔ አንተም ቢሆን ኑሮ እስከዛሬ ላደረከው ለእያንዳንዱ ነገር ምንም አይነት ጥፋትና ስህተት ባይሰማኝ እንኳን ይህን ቤት ጥዬ እጠፋ ነበረ፣ እሸሽ ነበረ፣ ምክንያቱም አንተ እሱን ስለማታውቀው ነው በማለት እየነገረችው ቢሆንም አሁን እተዋወቀዋለሁ፣ ፊት ለፊት እጋፈጠዋለሁ፣ አንቺንም ለማዳንና ለመውሰድ እንደሚመጣ አውቃለሁ። በዛ ሰዓት ግን አንቺን በህይወት አይደለም የምሰጠው፣ አንቺን አስከሬንሽን ነው ለሱ አሳልፌ ልሰጠው የምችለው ወይም ደግሞ እሱን ልገለው እችላለሁ በማለት ብዙ ነገሮችን ሲደነፋና ብዙ ነገሮችን ሲናገርም ሰምተነው ነበረ። ነገር ግን መድብል አሁን ላይ ፊት ለፊት መጋፈጥን መርጧል። አክሊልም ጨካኔውና አረመኔነቱ እናትየዋ ለራሱ ስትመሰክረለትም ተደምጣለች። ምክንያቱም አንተ በጣም አውሬና ጨካኝ ከመሆን የተነሳ ላይ እንኳን ሽጉጥ ተኩሰብኛል፣ ምንም ቢሆን እንኳን እኔን እንደዛ ይዞይ ሌባ ቢሆን የፈለገ ነገርም ቢሆን እኔ ላይ ልተኩስብኝ አይገባም ነበር ብትለውም አሁን እየተንከባከብኩ አድንሻለሁ በማለት ነበረ ለእናትየዋ መልስ ሊሰጣት የቻለ። በጣም ነው የሚያሳዝነው። በነገራችን ላይ እኔ በጣም ያሳዘነችኝ የቴቴ እናት ናት። ምክንያቱም ሌላ ሰው እንግዲህ ልጇን በመጥፎ እንዲያነሳባትም ሆነ ልጇን በመጥፎ ነገር እንዲልባት አልፈለገችም ነበረ። ነገር ግን ልጇ ምን አይነት አውሬና ጨካኝ እንደሆነ የራሱ ቤት ያልሆነውን የራሴ ቤት ነው ብሎ እንግዲህ ተሞላቆ ሲኖር እንደነበረ እሷንም አሞላቆ እያኖራት እንደነበረ ታውቃላችሁ። ነገር ግን ቤቱ አሁን ላይ ሙሉ በሙሉ መሸጥ እንደማይችል ታግዷል። በዛ ላይ ደግሞ ለሞገስ ሊሰጠውና ቤቱ ወደ ሞገስ ሊዘዋወርም ጫፍ ላይ ደርሶ እንደነበረ ታስታውሳላችሁ። አሁን ላይ ደግሞ ደስ የሚለው ነገር አጽሙ እንደተመረመረና የወንድ እንደሆነ እንዲሁም ደግሞ ነገሮች ሁሉ ወደ አክሊል አባት እያመዘኑ ነው የሚገኙት። የአክሊልን አባት ራሱ አባቱን ገሎ እንግዲህ ሰገን እንደሞተችና ሰገን እንደተቀበረች አድርጎ ነበረ መድብል እንዲፈረድበት ለዘመናት እስር ቤት እንዲያሳልፍ ያደረገው። ይህ ነገር ደግሞ አክሊልን መቼም ቢሆን ከህግ የሚያመልጥበት ወይም ደግሞ የሚሸሽበት ምንም አይነት ሁኔታ የለም። በዚህም በዛም እንግዲህ መፈናፈኛ አጥቷል። በመጨረሻም የሰራውን እያንዳንዱን ወንጀሉንና ኃጢአቱን የሚከፍልበት ሰዓትና ጊዜው ደርሷል። ታዲያ
ድል ለመድብል። መድብልና ሰገን መገናኘት አለባቸው። ሰገንን መድብል ሊያስመልጣትና ሊያስወጣት ይገባል ብላችሁ ካሰባችሁ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ በኮሜንት ሀሳባችሁን አሳውቁኝ። ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። ስለምታበረታቱኝና አብራችሁኝ ስላላችሁ እጅግ አድርጌ ከልብ የሆነ ምስጋና ያቀርብላችኋለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።